በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ ሀገረ ስብከት መንበረ ጵጵስና ጽሕፈት ቤት ቁጥር 6/267/2018 ታኅሳስ 24 2018 ወይም ጃንዋሪ 2 2026 ለመላከ ብርሃን ቀሲስ ማዕረግ ደሴ ቫንኮቨር። ጉዳዩ አዲስ ለተቋቋመው ለደብረ ሰላም ቅዱስ ሚካኤልና ቅድስት አርሴማ ቤተክርስቲያን አስተዳዳሪ ሆነው መሾሙን ስለማሳወቅ እርስዎ በቫንኮቨር ምስካየ ኅዙናን መድኃኔዓለምና ጼዴንያ ቅድስት ማርያም ቤተክርስቲያን ለበርካታ ዓመታት ሲያገለግሉ መቆየቶ ይታወሳል። በደብሩ ስላበረከቱት አገልግሎት እያመሰገኑ ከጥር 1 2018 ዓመተ ምህረት ጀምሮ በደብረ ሰላም ቅዱስ ሚካኤልና ቅድስት አርሴማ ቤተክርስቲያን አስተዳዳሪ ሆነው የተመደቡ መሆኑን እየገለጹ የተጣለቦትን ከፍተኛ ኃላፊነት ምዕመናኑን በማስተማር ሰንበት ትምህርት ቤቱን በማቋቋም እንዲሁም ከሚመረጠው ከቤተክርስቲያኑ ሰበካ መንፈሳዊ ጉባኤ አስተዳደር ጋር በመመካከር መንፈሳዊ አገልግሎቱንና አስተዳደሩን እንዲመሩና አገልግሎቱ እንዲያስፋፉ እያሳሰብ የደብሩ ሰበካ መንፈሳዊ አስተዳደር ጉባኤም ጥቅሞችን በቤተክርስቲያኑ አቅም መሰረት እንዲያደርጉሎት አሳውቃለሁ። እግዚአብሔር የሀገራችንን ሰላም ይጠብቅ። አባ መቃርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ የብሪቲሽ ኮሎምቢያ እና ካልጋሪ ሀገረ ስብከት ሊቀ ጳጳስ ይላል። ግልባጭ ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አዲስ አበባ አዲስ ለሚቋቋመው ለደብረ ሰላም ቅዱስ ሚካኤልና ቅድስት አርሴማ ቤተክርስቲያን ሰበካዊ መንፈሳዊ ጉባኤ አስተዳደር ጽሕፈት ቤት ቫንኮቨር ለምስካየ ኅዙናን መድኃኔዓለምና ጼዴንያ ቅድስት ማርያም ቤተክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ጽሕፈት ቤት ቫንኮቨር ለምዕራብ ካናዳና አካባቢው ሀገረ ስብከት ጽሕፈት ቤት ካልጋሪ እንኳን ደስ አለዎት ክቡር አባታችን ተላከብራ። ሁላችንም ተነስተን ይህንን የክቡር የብፁዕ አባታችንን መልእክት ከብፁዕ አባታችን መላከ ብርሃን ይረከባሉ ማለት ነው። አደራቸውን በእልልታ በጭብጨባ እልል ብለን እኛ እሳቸውን እንዲቀበሉ እናደርጋለን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጭብጨባ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር